አብዛኛውን ጊዜ ቲቪዎች ላይ የሚያጋጥመን አንድ ችግር አለ። ምንድነው? ወሽድ የመሆን ወይም የጀርባ መብራት ይበራል፣ ግን ምንም አይነት ምስል የለውም። ስለዚህ ምን ማለት ነው? አሁን ጀርባ መብራታችን ሙሉ ለሙሉ ፐርፌክት እየበራ ነው። ይህ የምታዩት ሳይኔክስ 55 ኢንች ስማርት ቲቪ ነው። በምናየው ሰዓት ቼክ በምናደርግበት ሰዓት የጀርባ መብራቱ አለ፣ ግን ምንም አይነት ምስል የለውም። ስለዚህ ቀጣይ ምንድነው የምናደርገው? ቲኮን ቦርዳችን ላይ ቮልቴጆችን ሜዥር እናደርጋለን። ሁሉም ቮልቴጆች አሉ፣ ግን ሳይድ ኮፍ ላይ ቪጂኤች ቮልቴጅ ሚስ ነው። ስለዚህ ከሜን ቲኮናችን ወደ ሳይድ ኮፋችን ቪጂኤች ቮልቴጅን ጃምፕ ማድረግ እንችላለን። ምንድነው እዚህ ጋር የሚያስፈልገን? ሪሌ ኮይል ነው የሚያስፈልገን። ምክንያቱም ኢንሱሌተር ስለሆነ ሪሌ ኮይል ቪጂኤች ቮልቴጅን ከዚህ ከሜን ቲኮናችን ወደ ሳይድ ኮፍ መስጠት ነው። በምታዩት መልኩ ከሰራ ነው በኋላ ምንም አይነት መስመርም የለው፣ ምንም ጽድት ብሎ ጨርሰነዋል። ይህና እንደዚህ አይነት የመሳሰሉ ችግሮች በሚያጋጥማችሁ ሰዓት ስክሪኑ ስል ባለው ስልክ ይደውሉ። እናመሰግናለን።